በዚህ ቪዲዮ ላይ ዋይፋያችሁን እናንተ ሳትፈቅዱላችሁ ለሚጠቀሙ እንዴት ማገድ እንዳለባችሁ፣ ማታወቋቸውን ተጠቃሚዎች እንዴት እንደምትለዩና ራውተራችሁ ውስጥ በመግባት እንዴት ማስቆም እንዳለባችሁ ሙሉ ስቴፑን አሁን አሳያችኋለሁ። ሰላም ቤተሰብ እንዴት ቆያችሁልኝ? በብዙዎቻችሁ ጥያቄ መሰረት ይህንን የዩቲዩብ ቪዲዮ አዘጋጅቼላችኋለሁ። በዚህ የዩቲዩብ ቻናል ውስጥ በየሳምንቱ አዳዲስ የቴክኖሎጂ ቪዲዮዎችን፣ የስልክ ትሪኮችና መመሪያዎችን፣ የቪዲዮ ኤዲቲንግ እና የግራፊክስ ዲዛይን ቪዲዮዎችን አቀርብላችኋለሁ። ከቲክቶክ የመጣችሁ ኮሜንት ላይ ጻፉልኝ። ከዛ በፊት ቤተሰብ ያልሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮን ላይክ በማድረግ ጀምሩ። ቪዲዮን ከመጀመሪያችሁ በፊት በስልካችሁ ወይንም በኮምፒውተራችሁ ዋይፋያችሁ ኮኔክት አድርጉ። ቪዲዮን ሳላንዛዛባችሁ ሙሉ ስቴፑን አሳያችኋለሁ። ቀጥታ ወደ ስቴፑ እንሂድ። ስቴፑን በመጀመሪያ ዋይፋያችሁን ከኮምፒውተራችሁ ጋር ወይንም ከስልካችሁ ጋር ታገናኛላችሁ። በመቀጠል እዚህ ጋር አይፒ አድሬሱን እናስገባለን። 192.168.1.1 ብላችሁ በምትገቡበት ሰዓት እንደዚህ አይነት ኢንተርፌስ ይመጣላችኋል ማለት ነው። በስልካችሁ መግባት ትችላላችሁ። ይህን ፉል ስክሪን ለማድረግ ስለፈለኩኝ ነው። እዚህ ጋር ፓስወርዱን እና ዩዘርኔሙን ከዋይፋዩ ከራውተሩ ጀርባ በስቲከር ታገኛላችሁ። እሺ፣ በመቀጠል WLAN ስር ትገባላችሁ። በመቀጠል አክሰስ ኮንትሮል የሚለውን ትነካላችሁ። እዚህ ጋር ሁለት አይነት ሊስት አለ። አሁን ዲሴብል ሆኖ ነው ያለው። ዲሴብልድ ነው። አሎ ሊስት እና ዲሌይ ሊስት አለ። አሎ ሊስት ማለት እናንተ ማክ አድሬሱን የምታስገቡለት ቁጥር ብቻ እንዲሰራ ያደርጋል። ዲሌይ ሊስት የሚለው ደግሞ አሁንም ራሱን ማክ አድሬስ የምታስገቡትን እንዲቆም ያደርጋል። አሎ ሲሆን ያ ማክ አድሬስ ብቻ የገባበት ይሰራል። ዲሌይ በሚልበት ሰዓት ደግሞ ያ ማክ አድሬስ የገባው ብቻ ያቆማል ማለት ነው። እንዴት ማክ አድሬሳችን በስልካችን ላይ እንደምናገኝ ላሳያችሁ። በመጀመሪያ ሴቲንግ ስር በመግባት ዋይፋያችንን እንከፍታለን። ዋይፋዩን እናገናኛለን ከስልካችን ጋር ወይንም ከኮምፒውተራችን ጋር። በመቀጠል የዋይፋዩ ሴቲንግ ስር እንገባለን። እዚች ጋር አይከን የሴቲንግ አይከኗን እንነካለን። ውስጥ እንገባለን። ከዛ እታች ይዘረዝርልናል። እዚህ ጋር ማክ አድሬስ አለ። ሌላም ስቴፕ አለ። ከፈለጋችሁ ሴቲንግ ስር በመግባት እታች ማግኘት ትችላላችሁ። አባውት ስር ገብታችሁ ማለት ነው። ራሱን እዚህ ጋር እንዳትሳሳቱ ነግራችኋለሁ። ማክ አድሬሱን የምትፈልጉት ስልክ ማክ አድሬስ እና እናንተ እዚህ ጋር ኮፒ የምታደርጉት ማክ አድሬስ መመሳሰል አለበት። እዚህ ጋር በጽሁፉ ተመሳስሏል። የስልኩንና የኮምፒውተሩ ላይ ያለውን የዋይፋዩን ማክ አድሬስ፣ ዋይፋዩ ላይ ያለው ማክ አድሬስ እሱን ኮፒ አደርጋለሁ። በመቀጠል አሁንም WLAN ላይ ገብቼ አክሰስ ኮንትሮል ነካለሁ። እዚህ ጋር ማክ አድሬሱን ከርሰሯ ያለችበት ላይ ኮፒ አደርጋለሁ፣ ፔስት አደርጋለሁ። ከዛ አደርጋለሁ። እዚህ ጋር እኔ ዲሌይ ሊስት አድርጌዋለሁ ማክ አድሬሱን ማለት ነው። ይህ ማለት እንዳይሰራ አድርጌዋለሁ። ከዛ አፕላይ አደርጋለሁ። አድ ካደረግኩ በኋላ አፕላይ እንደምትመለከቱት ዝርዝር ያመጣልኛል። እዚህ ጋር እንዳስቆምኩት እዚህ ጋር ስልኩ ላይ እንደምትመለከቱት ለማገናኘት ስሞክር አይሰራልኝም ማለት ነው። በመቀጠል ያንን ለማስቆም ከፈለኩኝ ቀጣይ በማሳየው ስቴፕ እዚህ ጋር ዲሰብል አድርጌ ወይንም ያኛውን ሴሌክት አድርጌ ማክ አድሬሱን ድሌት አድርገዋለሁ። በመቀጠል ይህንን ድጋሚ በስልኬ ላይ በምንመለከትበት ሰዓት ይሰራልኛል፣ ኮኔክት ያደርጋል ማለት ነው። እንደዚህ ሌሎችንም ስልኮች ማክ አድሬሳቸውን በትክክል አውቃችሁ ኮፒ አድርጋችሁ ፔስት በምታደርጉበት ሰዓት እንዲዘጋላችኋል ማለት ነው። የራሳችሁን ከፈለጋችሁ እንደዛው ማክ አድሬሱን ብቻ አስገብታችሁ ማድረግ ትችላላችሁ። አመሰግናለሁ። ከዚህ በተጨማሪ የደህንነት ምክሮችን ልስጣችሁ። የዋይፋያችሁን ፓስወርድ ለሌሎች የምታጋሩ ከሆነ በየጊዜው ቀይሩ። በየጊዜው ኮኔክትድ ዲቫይስ የሚለውን ዝርዝር ይመልከቱ። ሌላው ደግሞ የዋይፋያችሁን ፓስወርድ ለማንኛውም ሰው አታጋሩ። በተጨማሪ WPA2 ወይንም WPA3 የሚለውን የሴኩሪቲ ሲስተም ይጠቀሙ። ይህ ቪዲዮ ጠቃሚ ከሆነ ቪዲዮ ላይክ አድርጉ። ቻናሉንም ሳብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ።